ሰላም አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አትርሱ ማለት ነው። እና ዛሬ ይዤላችሁ የመጣሁት ሂና ማለት ነው። ሂና የተቀደለ በዚህ ማለት ነው። ይቺ አሁን 50 ብር ናት። ከውጭ ወደ አገር ቤት ስገቡ ከሰዑዲ መቼም ሂና ማሻአላ ረካሽ ነው። ይቺ 50 ብር የምትሸጠው ማለት ነው። እና ይዛችሁን ነው ለማለት ነው። እሺ ይዛችሁን ተዋላ እኔ ይዤ መጥቻለሁኝ። ያው አሁን ገጠር ስለሆንኩኝ እናቴ ቤት ከእናት ከአባቴ ቤት ነው ያለው። በጣም ለሞቅ ስለሆነ ያኔ ገዝታን ነበረ ማለት ነው። እና ይዛችሁን ተዋለች 50 ብር ነች። ምን ታምትደረጋለች? ሀገር ደግሞ ይሄና ሲሞቁ ዳርዳሩን ነግራቸው ይሞቁት መሀሉ አይሞቅም ማለት ነው። እኔ ደግሞ አዳርሼ እንደዛው እንደ ሰዑዲ ነው የምሞቀው ማለት ነው። እና አሁን ይች ልበጠብጥ ነው ደግሞ ሎሚ ምናምን የለኝም ማለት ነው። መድኃኒት እናም እዚህ ዘረገፍኩት ማለት ነው። እና መድኃኒት አሁን ሰዑድ መድኃኒት አለ። መድኃኒት ግን እንዲህ ከይቅርታ ይናዥ መጣ እንጂ መድኃኒት ይዤ አልመጣም። እዚህ ምን አረኩ መሰላችሁ? ከዚህ አሁን እንትን አረኩ ማለት ነው። ይሄ ሻይ ቅጠል አፍልቼ ዝም ብዬ በጠብጥበት ነው ማለት ነው። ያ እንዲሁ ይሻል እንዲሁ ብዬ ማለት ነው። ዝም ብዬ በጠብጥ ሻይ ቅጠል ሲፋጅ እጄን ደግሞ ጥቅጥቅ አይደለም የምሞቀው ማለት ነው። እናም እንደዚህ አድርጌ በጠበጥኩት ማለት ነው። ባቡሬ ነው የምሞቀው ማለት ነው። በሃይላንድ ምናምን ሃይላንድ ቀድጄ ማለት ነው። ጥቅጥቅ አላደርግም እጄ ማለት ነው። እንጠቀጥቃለሁ። አንጠቅጥቁን ግን አልፈልግም። ሙሉ ለሙሉ ስሞቅ ያምረኛል ማለት ነው። ደስ ይላል። ሙሉ ለሙሉ ነው የምሞቀው ቀልቀል ለምለው ማለት ነው። ያው በቃ ከተማውን ትቼ ገጠር ይሁን ያለው እምላችሁ እናም እንደዚህ ተበጠበጠ። አሁን ሃይላንድ ከቅርድ ሃይላንድ ይደዋለሁ ማለት ነው። እናም ይሄን ይመስላል። ቢስሚላ አንዴ ፈስኩ ቀጠናንትን ለቪዲዮ ብዬ ደግሞ ይሄን አንዴ አላፈስቼ 50 ብር ተገዝታ እስቲ ታያችሁ ወሰሰ ይሄን ይዛችሁን ውጭ ስመጡ ይዛችሁን ይሄን ውድ ነው ደግሞ ቅርጥ ነው። ይገርማል። እንደ ሰዑዲ አይደለም። መቼም ታውቁታላችሁ። አዲሳችሁ አይደለም። እኔ ቅርስ ዳርጌ ጨመርኩኝ ማለት ነው። ጀን ከደም ማቀ እንዲያረኩኝ ጨረስኩኝ ነው ማቅናም። እናም ላይክ ሰብስክራይብ ሼር አትርሱ። እሺ